ታሪካችን የሚጀምረው ቻይና ውስጥ በምትገኘው ጓንዡ ከተማ ውስጥ የምትኖረውን ሊንግ የተባለችን እጅግ ሰነፍ የሆነችን ሴት እያሳየን ነው። ሊንግ ከተመረቀች 10 ዓመት ቢሆናትም በዚህ ሁሉ ዓመት ውስጥ ምንም ስራ የመስራት ፍላጎት የሌላትና ቀኑን ሙሉ ቤት ውስጥ በመዘፍዘፍ የእናቷን ጓዳ ስታራቁት ነበር የምትውለው። በሊንግ አሰልቺ ተግባር የተማረረችው እናቷም ሊንግ ከዛሬ ነገ ትሻሻላለች በማለት ነጋ ጠባ ወጥታ ስራ እንድትፈልግ ብትጎተጉታትም ሊንግ ግን የእናቷን ምክር ከቁብም አትቆጥረውም። ከዕለታት አንድ ቀንም ቲቪ ላይ የምትሰራው የነ ሊንግ የቅርብ ዘመዳቸው የሆነችው ዶዶ ሊንግን ተከታታይ የቴሌቪዥን ፕሮግራም ታሰራት እንደምትፈልግ ስትነግራት የሊንግ እናት ዣው በደስታ እንድትሰራ ቢጠይቋትም ሊንግ ግን የመጣላትን እንጀራ በመግፋት የእናቷን ቅስም ትሰብራለች። የሊንግ ታናሽ እህት የሆነችው ሊዳን ሊንግ ይህንን የመሰለ የሥራ ዕድል ቀርቦላት ባለመስማማቷ ስትወቅሳት ሊንግ በንዴት ከቤት ትወጣለች። ሊንግም ራሷን ትንሽ ለማዝናናት ፍቅረኛዋ ሻንና የልብ ጓደኛዋ ሊሊ ጋር በመደወል እንዲገናኙ ትቀጥራቸዋለች። ሊንግም ከጓደኛዋና ከፍቅረኛዋ ጋር ምሳ ከበሉ በኋላ ፍቅረኛዋ ሻን ሌላ ሴት በማግኘቱ ከሷ ጋር ያለውን ግንኙነት ማቆም እንደሚፈልግ ሲነግራት ሊንግ በሰማችው ነገር ምድርና ሰማዩ ይዞርባታል። ሊንግም ቀጥላ ፍቅረኛዋ ማንን አግኝቶ እንደሆነ ለማየት ከፍቅረኛዋ ከሻን ላይ ስልኩን ስትነጥቀው ሻን ሊንግን እንደሚተዋት የነገራት ከገዛ ጓደኛዋ ሊሊ ጋር ግንኙነት በመጀመሩ እንደሆነ ትረዳለች። ሊንግ በእህቷና በፍቅረኛዋ የደረሰባትን ነገር እያሰበች ቀኑን እየተራገመች ይህንን የመሰበር ስሜት እንዲቀንስላት ወዷ እስኪቆረዘብ ድረስ ያገኘችውን ሁሉ ስታግበሰብስ አምሽታ ማታ ላይ ወደ ቤት ትገባለች። በቀጣዩ ቀን ማለዳ ሊንግ እንደለመደችው ከእንቅልፏ በእናቷ ተቀስቅሳ ቁርስ እየተመገቡ ሳለ ሁለቱ እህትማማቾች ንትርክ ጀምረው ሊዳን ታላቅ እህቷ ሊንግን 32 ዓመት ሆኗትም እስካሁን በቤተሰቦቿ ስር እንደምትኖር በማንሳት ሞራል የሚነኩ ቃላቶችን ስትናገራት ሊንግ ሁኔታውን መቋቋም አቅቷት እንደ እብድ ያረጋትና ይመገቡበት የነበረውን ጠረጴዛ በንዴት ገልብጣው ወደ ክፍሏ በመሄድ ከቤተሰቦቿ ቤት ለመልቀቅ ጓዟን ጠቅልላ ትነሳለች። እናትየው ዣው የሚወለደ አንጀት አላስችል ብሏቸው ለምነው ሊያስቀሯት ቢሞክሩም ሊንግን ሊያስቆሟት እንደማይችሉ ሲረዱ ጊዜ ለትንሽ ጊዜ ራሷን ማቋቋም የሚሆናትን ገንዘብ ሰጥተው ሊንግ ከቤት ትወጣለች። መድረሻዋን የማታውቀው ሊንግም ሻንጣዋን ይዛ ስራ ፍለጋ ስትዘዋወር ቆይታ አንድ ሬስቶራንት ውስጥ ያስተናጋጅነት ስራ ስታገኝ ከምታገኘው ደሞዝ ይልቅ የሆዷ ጉዳይ አሳስቧት ምሳና ራት ሬስቶራንቱ በነፃ እንደሚመግባት ስታውቅ ሳታቅማማ ስራዋን ትጀምራለች። ሊንግ ስራዋን ከጀመረች ከጥቂት ቀናት በኋላ አንድ ቀን አለቃዋ ከጓደኞቿ ጋር ጨዋታ ይዘው ስለነበር ሊንግን ከመኪናው ውስጥ ዕቃ እንድታመጣለት ቁልፉን ይሰጣታል። ሊንግ መኪናው ውስጥ ገብታ የታዘዘችውን ዕቃ ስትፈልግ በስህተት የመኪናውን መብራት አብርታ ከመኪናው ፊት ሽንቱን ሲሸና የነበረ ሃውኩን የሚባል ቦክሰኛ ላይ መብራቱ ቦግ ይልበታል። ሃውኩን ሊንግ አውቃ ያበራችበት መስሎት እሳት ለብሶና እሳት ጎርሶ በስድብ ሊያጥረገርጋት ሲል ሊንግ የተፈጠረው ነገር በስህተት እንደሆነ በትህትና ታስረዳውና ይቅርታ ስትጠይቀው ሃውኩን ንዴቱ ሳይበርድለት በብስጭት የቦክስ መስሪያ ጓንቱን ረስቶት ይሄዳል። ሊንግ ሃውኩን ረስቶት የነበረውን የቦክስ ጓንቱን ስታይ ላዩ ላይ በነበረው ስምና አድራሻ በመመራት በቀጣዩ ቀን የሚሰራበት ቦታ ድረስ በመሄድ ጓንቱን ልትሰጠው ስትል የሃውኩን የቦክስ ማሰልጠኛ እንግዳ ተቀባይ የነበረችው ሊዮን የተባለች ልጅ ሊንግ ልትመዘገብ የመጣች መስሏት በዚያን ሰሞን በቅናሽ እየመዘገቡ እንዳለ ትነግራታለች። ሊንግ ግን ለመመዝገብ እንዳልመጣች ለሊዮን ነግራት ጓንቶቹን ብቻ አስረክባ ወደምትሰራበት ሬስቶራንት ትመለሳለች። ሊንግ ውስጧ ስለ ሃውኩን ለማወቅ ስለፈለገ በእረፍት ሰዓት ላይ በኢንተርኔት የሃውኩንን አካውንት ፈልጋ መልእክት ስትልክለት ሃውኩንም በፍጥነት መልሶላት ትንሽ ካወሩ በኋላ ሃውኩን ተገናኝተው እንዲያወሩ ይጠይቃትና ሊንግም በደስታ ትስማማለች። ከስራ በኋላ ሊንግ ከሃውኩን ጋር የተቀጣጠሩበት መናፈሻ ቀድማ ደርሳ በሃውኩን የተሳበ ልቧ በፍጥነት እየመታ ጠብቃው
ከደቂቃዎች በኋላ ሃውኩን ይደርስና ሁለቱም ተያይዘው በመናፈሻው ውስጥ ዞር ዞር እያሉ ሃውኩን የቦክስ ሻምፒዮን የመሆን ጽኑ ፍላጎት እንዳለው አጫውቷት የዳሚ ባጤ ቆጡን ሲያወሩ ቆይተው ሃውኩን ሊንግን የእርሱን የቦክስ ክለብ እንድትቀላቀል ይጠይቃትና ሊንግም ይህ አጋጣሚ ከእርሱ ጋር የምትሆንበትን ጊዜ ስለሚጨምርላት ሊንግ አይኗን ሳታሽ ተስማማለች። በሚቀጥለው ቀን ሊንግ ሃውኩን የሚሰለጥንበት የቦክስ መስሪያ ቦታ ሄዳ ልምምዷን እንደጀመረች በስልጠና ቦታው ውስጥ ያሉ ሴቶችን ስትመለከት በጣም ሰውነታቸው የሚያምር አማላይ መሆናቸውን ተመልክታ እርሷም ሃውኩንን ለማስደሰትና እርሱን ለመማረክ ቆርጣ በመነሳት ከዛን ቀን ጀምሮ ያለማቋረጥ እየመጣች ልምምዷን ትጀምራለች። ከሳምንታት በኋላ ሃውኩን ቲያንፉ ከሚባል ሌላ የቦክስ አሰልጣኝ ጋር ሻምፒዮን የመሆን ፍልሚያ ሲያደርጉ አብዛኞቹ ግጥሚያውን ሊያዩ የመጡ ታዳሚዎች የቲያንፉ ደጋፊዎች ሲሆኑ በሃውኩን በኩል ግን ሊንግ ብቻዋን ሃውኩን እንዲያሸንፍና የልቡ ሰምሮለት ሻምፒዮን እንዲሆን ከልቧ ብትቋጠርም በጣም በሚያሳዝን ሁኔታ ቲያንፉ ሃውኩንን በመርታት የሻምፒዮንነቱን ማዕረግ ይቀዳጃል። በሽንፈቱ ምክንያት ክፉኛ የተሰበረው ሃውኩን ንዴቱን በመጠጥ ለመወጣት ብሎ ራሱን እስኪስት ድረስ ሲጠጣ ቆይቶ ሊንግ ተሸክማ ወደ ቤት ተወስደውና አጋጣሚውን በመጠቀም አብረው ታድራለች። በመነጋታው ሊንግ የተፈጠረውን ነገር ባለማመን ስሜት ውስጥ ሆና ለሃውኩን የበለጠ አምራ ለመታየት ስትል በጠዋት ተነስታ ፊቷን ትተጣጠብና ሜካፕ አድርጋ ተመልሳ አጠገቡ ትተኛለች። ጥቂት ሸለብ አድርጓቸውም አረፋፍደው ከተነሱ በኋላ ሊንግ ቁርስ አዘጋጅታ ሊበሉ ሲቀመጡ ሃውኩን የትናንት ሽንፈቱ የወደፊት ህልሙን አጨልሞት ምንም የመብላት ፍላጎት ስላልነበረው ቁጭ ብሎ እየተከዘ ሲጋራውን ሲያቦን ሊንግ ታየውና በጣም አሳዝኗት አንድ ነገር ማድረግ እንዳለባት ይሰማታል። ሊንግም አለቃዋ ጋር በመሄድ ገንዘብ ትበደርና ሃውኩንን ያሸነፈው ቲያንፉ ጋር ቀርባ የአሸናፊነቱን ማዕረግ ለሃውኩን እንዲሸጥለት 5000 ብር ስታቀርብለት ቲያንፉ ድሮውንም አሸናፊነቱን ያን ያህልም ስለማይፈልገው ሁለት እንኳን ሳያስብ በሐሳቡ ተስማምቶ ይሸጥላታል። ሊንግ የምስራቹን ለሃውኩን ከነገረችው በኋላ ራሱን ለቀጣይ ውድድር እንዲያዘጋጅ የሚረዱትን የተለያዩ የተመጣጠኑ ምግቦችን በማዘጋጀት እንዲሁም በሚሰለጥንበት ሰዓት አብረው በማምሸት ሃውኩንን ማገዝ ትጀምራለች። ሃውኩንም ሊንግ ያገዘችው ለውድድሩ ሲዘጋጅ ቆይቶ ውድድሩ በተቃረበ ጊዜ ለመጀመሪያው ዙር ከሃውኩን ጋር የተመደበው ተጋጣሚ አባት ሃውኩን አውቆ እንዲሸነፍ ገንዘብ ሲያስጨብጠው ሊንግ ተመለከትና ባየችው ነገር ልቧ ተሰብሮ ጥረቷ ሁሉ ከንቱ እንደቀረ ይሰማታል። ያደረገችለት ሁሉ መና እንደቀረ ያሰበች ሃውኩን ለምን እንዳደረገ ስትጠይቀው እርሱ ግን ንግግሯን ከቆበም ሳይቆጥረው ውድድሩን ቢያሸንፍ እንኳን ያን ያህል ገንዘብ እንደማያገኝ በቸልታ ይነግራታል። ሊንግ ግን ለእርሱ ብላ ጊዜዋን መስዋዕት ማድረጓንና ግንኙነታቸውም እንዲጠነክር ብዙ እንደለፋች ስትነግረው እሱ ለምን ይብራታል። እርሱ ግን ከዚህ በኋላ የሷን አብሮነት እንደማያስፈልገው በመንገር ቀድሞም ተሰባብሮ የነበረውን የሊንግ ልብ ይበልጡን ክትክቱን ያወጣዋል። ሊንግ የሰማችውን ነገር ማመን አቅቷት ፈዛ በቆመችበት ሃውኩን በድንገት ቱግ ብሎ ተነስቶ ከዚህ በኋላ አይኗን ማየት እንደማይፈልግ ነግሮ ያባርራታል። ከዚያም የውድድሩ ሰዓት ደርሶ ተፋላሚዎቹ ወደሚጋጠሙበት ስፍራ ገብተው ውድድሩ እንደተጀመረ ሃውኩን ለተጋጣሚው አባት በገባው ስምምነት መሰረት በመጀመሪያው ዙር ይሸነፋል። ሊንግም ሐዘን ውስጧን ሰብሯት ወደ ስራ ቦታዋ ተመልሳ ሄዳ ገና ቁጭ ከማለቷ ሰካራም አለቃዋ መጥቶ ጾታዊ ትንኮሳ ሲያደርስባት መጀመሪያውንም ሆድ ብሷት የነበረችው ሊንግ ይባስኑ አለቃዋ ሲተነኩሷት ደሟ ፈልቶ ፊቱ ላይ በቦክስ ተፈነለታለች። ይህንንም ተከትሎ ፖሊሶች መጥተው ሊንግን ሲወስዷት የቅርብ ዘመዷ የሆነችው ጋዜጠኛዋ ዶዶ መጣ ሊንግን በዋስ ታስወጣታለች። ሊንግም ስራ ማጣትና ፍቅረኛዬ ብላ ባሰበችው ሰው መከዳቷ ክፉኛ ልቧን ይሰብረዋል። ዘመዷ ዶዶም ከዚህ በፊት የጠየቀቻትን ተከታታይ የቴሌቪዥን ፕሮግራም ልታሰራት እንደምትፈልግ በድጋሚ ሊንግን ስትጠይቃት ሊንግ በዶዶ ሐሳብ ተስማማለች። ስራውንም በጀመረች በመጀመሪያ ቀን ሊንግ በራስ መተማመን ስላልነበራትና የሰውነት ቅርጿ የተበላሸ ስለነበር ተመልካቾቹና አሰሪዎቿ ሲያፌዙባት እፍረቱን መቋቋም ተስኗት
እዛው መድረክ ላይ ራሷን ስታ ትወድቃለች። ታዲያ ይህ ክስተት እስከዛሬ ድረስ ማድረግና መሆን ከምትችለው በታች ሆና ስትኖር የነበረችዋን ሊንግን በጣም እንዲሰብራትና ከዚህ በላይ ግን በእንደዚህ አይነት ህይወት መቀጠል እንደሌለባት እንደ አዲስ ራሷን ኮትኮታ ፍጹም አዲስ መሆን እንዳለባት አስተምሯት ሊንግ በመጀመሪያው ውፍረቷን ለመቀነስና ቀድሞ ለሃውኩን ብላ የጀመረችውን ቦክስ አሁን ግን ራሷን ለመለወጥ እንደገና ስልጠናውን ኩችኮ በተባለ አሰልጣኝ ስር ትጀምራለች። ሊንግም ያለማቋረጥ ለ1 ዓመት ያህል ጠንክራ ቀን ከሌሊት ከሰራች በኋላ በመጨረሻም 50 ኪሎ ግራም ቀንሳ ከዚህ በፊት የሚያውቋት ሰዎች በህይወት እንኳን ለመለየት እስከሚያቅታቸው ድረስ እጅግ የሚያምር ሸንቃጣ ሰውነት ያላት ሴት ለመሆን ትበቃለች። በሊንግ ያላሰለሰ ጥረትና አመርቂ ውጤት የተደመመው አሰልጣኟ ኩችኮ ለሚቀጥለው የቦክስ ውድድር ላይ ተሳታፊ እንድትሆን ይመለምላታል። በመቀጠልም የሊንግ አባት ያለችበት ድረስ በመሄድ ልጁን ከረጅም ጊዜ በኋላ ሲያገኛት አካሏ ብቻ ሳይሆን አስተሳሰቧንም መቀየሯ ከንግግሯ ተረድቶ ወደ ቤት ተመልሳ እንድትመጣና በስራ ያገዘቻቸው አብራቸው እንድትኖር ሲጠይቃት ሊንግም ተስማምታ ዳግም ከቤተሰቦቿ ጋር ትቀላቀላለች። ሊንግም ከቤተሰቦቿ ጋር እየሰራች ባለችበት በአንዱ ቀን ጆ እንደዛ ስትለማመጠውና ስትለምነው ዓይንሽን ላፈር ያላት ሁለተኛው ፍቅረኛዋ የነበረው ሃውኩን አሁን የቀን ሰራተኛ ሆኖ እርሷ የምትሰራበት ሱቅ ዕቃ ሊገዛ ሲመጣ ታየዋለች። ሊንግም የሃውኩን መልክ ትንሽ ስለተለወጠባት ትኩር ብላ ስታየው ሃውኩንም ሊንግን የሚያውቃት በውፍረቷ ስለነበር ትኩር ብሎ አይቷት እርሷ መሆኗን ሲያስታውስ በአፍረቱ ሩጫውን ይለቀዋል። ሊንግም በፍጥነት ሮጣ ትደርስበትና ተቀምጠው እንዲያወሩ ጠይቃው ቁጭ ብለው ስላለፉት ዓመታት መጨዋወት ይጀምራሉ። ሁለቱም በተለያዩበት በዚህ ሁሉ ጊዜ ውስጥ የተፈጠረውን ነገር ነግራው ከአንድ ሳምንት በኋላም የቦክስ ግጥሚያ ውድድር እንዳለባትና ፍቃደኛ ከሆነ መጥቶ እንዲታደም ስትጋብዘው ሃውኩን ግን ባደረሰባት በደልና ግፍ ሀፍረት ተሰምቶት ፍቃደኛ ለመሆኑም ገልጾ ይለያያሉ። በሚቀጥሉትም ቀናት ሊንግ ያለማቋረጥ ከፊቷ ለሚጠብቃት ውድድር ከበፊቱ በበለጠ ስትዘጋጅና ስትሰለጥን ትቆያለች። አንድ ጠዋትም ሊንግ ሩጫ እየሮጠች ሳለ ከገዛ ጓደኛዋ ጋር እርሷን ትቶ ፍቅር የጀመረው የመጀመሪያው ፍቅረኛዋ ሻን ሊንግን ስትሮጥ አይቶ በለውጧ ተገርሞና ተደሞ ምነው ባልተውኳት ብሎ ሁሉ ይጸጸታል። የማይደርስ የለምና የሊንግም የፍልሚያ ቀን ደርሶ ሊንግ ወደ ግጥሚያ ቦታዋ ታመራለች። ክፉ ዕድል ሆኖ ግን የሊንግ ተጋጣሚ የነበረችው ሆንግ አደገኛ ቦክሰኛ ስትሆን ከሊንግ ብዙ እጥፍ የበለጠ ልምድና ብቃት የነበራትና ከዚህ በፊት ያደረገቻቸው 10 ተከታታይ ውድድሮችን ሁሉንም በአሸናፊነት ያጠናቀቀች አደገኛ ተወዳዳሪ ነበረች። የሊንግ አሰልጣኝ ኩችኮም ስለሆን ያውቅ ነበርና ሊንግ በጥንቃቄ እንድትጋጠም አሳውቋት ምንም እንዳትፈራና እንዳትደነግጥ መክሮ ሊንግ ወደ ሪንግ ትገባለች። ውድድሩም ተጀምሮ ሆንግ በመጀመሪያ ዙር በቀላሉ ሊንግን ደም በደም አድርጋት የመጀመሪያው ዙር ይጠናቀቃል። የሊንግ አሰልጣኝ ኩችኮም ሊንግ ከዚህ በላይ ከተፋለመች እንዳትጎዳ ፈርቶ ጨዋታውን እንድትሸነፍ ቢነግራትም ሊንግ ግን አሻፈረኝ ብላ እስከ መጨረሻው የደም ጠብታ ድረስ መፋለሟን ትቀጥላለች። በሁለተኛው ዙርም ሊንግ አሁንም ከተጋጣሚዋ ሆንግ የሚመጣባትን ምቶች መቋቋም አቅቷት መቆም ሁሉ እስኪቸግራት ድረስ ትንገዳገዳለች። ሁለተኛው ዙርም ተጠናቆ አሰልጣኟ ኩችኮ ሊንግ በአቋሟ መጽናቷንና መቼም ቢሆን እጅ እንደማትሰጥ ስለተረዳ በግራ በኩል እንድታጠቃት ጥሩ ቴክኒኮችን ይነግራታል። ሶስተኛው ዙርም ተጀምሮ ሊንግ መጀመሪያ ላይ መከላከል ላይ በማተኮር ከዛ ጥሩ አጋጣሚ ስታገኝ ደግሞ ሆንግ ላይ ጥሩ ምቶችን መሰንዘር ትጀምራለች። ነገር ግን ተጋጣሚዋ ሆንግ የዋዛ አልነበረችምና የሊንግን ምቶች ተቋቁማ የመልሶ ማጥቃቷን ትጀምርና ሊንግን የሚገርም ምት መታት ትዘልራታለች። ሊንግም በወደቀችበት ሕይወቷን በምን አይነት መልኩ ትመራ እንደነበር ወደ ኋላ ሄዳ ማስታወስ ትጀምራለች። ሊንግ ሁሉ ጊዜ ከራሷ ምቾት የሰውን የምታስቀድም፣ ሰዎች ድንበሯን አልፈው ሲያስቀይሟት ዝም የምትልና በሄደችበት ሁሉ ባሏት ጉድለቶች የሚሳቅባትና የሚለገጥባት ሰው እንደነበረች፣ አሁን ላይ ግን እነርሱን ሁሉ አልፋ ዛሬ ላይ ራሷን አጠንክራና የማይደረስ የሚመስለውን ጉዞ ሁሉ አልፋ ለዚህ እንደበቃች ታስታውሳለች። ሊንግም ይህንን ሁሉ ነገር አስታውሳ ከወደቀችበት ስትነሳ ዳኛው ጨዋታው መጠናቀቁን አሳውቆ ስለነበር
ሊንግ ውድድሩን ትሸነፋለች። ምንም እንኳን ሊንግ ይህንን ውድድር ብትሸነፍም ከድሎች ሁሉ በላይ ትልቅ የሆነው ድል ራሷን አሸንፋ እዚህ ደርሳ ስለነበር ታዳሚውና ቤተሰቦቿ በሙሉ ኮርተውባት ሁሉም ከመቀመጫቸው ተነስተው ያጨበጭቡላታል። ከውድድሩ በኋላ አሰልጣኟ በመጋጠሚያ ሪንግ ውስጥ የነበራትን ቁርጠኝነት እያስታወሰ ከፍተኛ አድናቆትን ይቸራታል። ሊንግም ወደ ቤቷ ልትሄድ ስትወጣ ሃውኩን በር ላይ ጠብቋት ድሮ የጀመሩትን ግንኙነት እንዲቀጥሉት ሲማጸናት አሁን ምንም ነገር ማውራት እንደማትፈልግና ከተመቻት እንደምታገኘው ነግራው ጥላው ትሄዳለች። ሊንግም ቤቷ እንደደረሰች ለመጀመሪያ ጊዜ በማህበራዊ ሚዲያ ገጿ ላይ በራሷ መኩራቷን የሚገልጽ ጽሑፍና የራሷን ፎቶ ስትለጥፍ እያየን ታሪካችን ያልቃል።